ሰላም ጤና ይስጥልኝ የሀገሬ ልጆች በዛሬው ትምህርታችን የምንመለከተው ቱሩን ነው። ቱሩን ለብቻው እንደ ሄልፒንግ ቨርብ እንደ ሜን ቨርብም እናየዋለን። እሺ እንግዲህ በዚህ ምሳሌ አፋኬኛ ምሳሌ ማለት ነው። ቱሩ አስ was were past state of being እንግዲህ is am are ይሆናል በአፋን ኦሮሞ was እና were ቱሩ ነው የሚሆነው። ቱሩ in its simple past form was were የሚለውን ይገልጽልናል ማለት ነው። in past state of being and when it's used as helping verb ማለት ነው። አኒ ኢሸፋና ቱሬ እኔ ከሷ ጋር ነበርኩ I was with her። ለዚህ was የሚለው በአፋን ኦሮሞ ቱሩ in its simple past form ማለት ነው with respect to each pronoun ማለት ነው። and pattern of conjugation እንግዲህ ጋሩ ወይም ላስት ኮንሶናንታቸው አር ብሎ የሚጨርሱ ግሶችን pattern of conjugation ይወስዳል ብያቸዋለሁ in the introduction to helping verbs። ኑቲ ኢሰፋና ቱሬ እኛ ከሱ ጋር ነበርን we were with him። እንግዲህ ፋና with ማለት ነው ወጂን ወሊንም ይባላል። ቱሬ ኑቲ ቱሬ ነበርን we were። ኢሳን ሲፋና ቱረን እነሱ ካንተ ጋር ነበሩ they were with you። ሲ እንግዲህ the object form of አቲ ነው ሲ ኢሳን ሲፋና ቱረን እነሱ ካንተ ጋር ነበሩ they were with you። ቱረን ኢሳን ቱረን እነሱ ነበሩ they were። ኢሲን ኢሳኒ ፋና ቱረን ቱርተን ኢሲን ኢሳኒ ፋና ቱርተን ኢሲን እናንተ ኢሳኒ ፋና ከነሱ ጋር ነበራችሁ you were with them። እንግዲህ ነበራችሁ ቱርተን ኢሲን ቱርተን እናንተ ነበራችሁ you were። so the simple past tense form of the verb to with respect to ኢሲን ቱርተን ስለሚሆን እና ትርጉሙ ደግሞ were ይሆናል ማለት ነው። were ይሆናል state of being ሁነትን ነው እየገለጸልን ያለው። አቲ ኑፋና ቱርቴ አንተ ከኛ ጋር ነበርክ አንቺ ከኛ ጋር ነበርሽ you were with us። ቱርቴ አቲ ቱርቴ አንቺ ነበርሽ አንተ ነበርክ። ኢኒ ኑፋና ቱሬ እሱ ከኛ ጋር ነበረ he was with us። ኢኒ ቱሬ እሱ ነበረ he was። ኢሼን ነፋና ቱርቴ እሷ ከኔ ጋር ነበረች she was with me ይሆናል ማለት ነው። ኢሼን ሁለተኛ ምሳሌ negative state of existence in the past። እንግዲህ የቅድሙ ፖዚቲቭ ስቴት ኦፍ ኤግዚስተንስ ነበር ከኛ ጋር ነበር ከኛ ጋር ነበረች ከኛ ጋር ነበሩ ከኛ ጋር ነበርክ። ይሄ ፖዚቲቭ ነው። ኔጌቲቭ ስናደርገው ምን ይሆናል ነው። ኔጌቲቭ ስናደርገው እንግዲህ it follows the rule of the simple past negation ማለት ነው። እንግዲህ simple past negation ደግሞ ምን ይጠቀማል? ሂን ፕላስ ጂ2ኤን ይጠቀማል አይደለም። ጂ2ኤን ማለት ደግሞ ሞኖ ሲምፕል ፓስት ስለሆነ ማለት ነው። ሞኖ ሲምፕል ፓስት ማለት ደግሞ the simple past tense form of a given verb with respect to ኑቲ ማለት ነው። the simple past tense form of the verb to with respect to ኑቲ ቱሬ ነው። ስለዚህ past state of being ኔጌቲቭ ሲደረግ ለሁሉም ሂን ቱሬ ነው የሚሆነው። እንየው በምሳሌ አኒ እንገድ አቺን ቱሬ እኔ ከትላንት ወዲያ እዛ አልነበርኩም። እንገዳ ከትላንት ወዲያ ማለት ነው day before yesterday። አቺ እዚያ ማለት ነው ሂን ቱሬ አልነበርኩም I wasn't there the day before yesterday። ኑቲ ካሌሳ አሲን ቱሬ እኛ ትላንት ካሌሳ ትላንት ማለት ነው
እኛ ትላንት እዚህ አልነበርንም we weren't here yesterday ከሌሳ ትላንት ማለት ነው ሂንቱሬ ኑቲ ሂንቱሬ አልነበርንም ፎርሙን እያያችሁ ኢሲን ከሌሳ ኑወሊን ሂንቱሬ እናንተ ትላንት ከኛ ጋር አልነበራችሁ you weren't with us yesterday you weren't አልነበራችሁም ሂንቱሬ አቲ ከሌሳ ኢሰ ወጅን ሂንቱሬ አንቺ ትላንት ከሱ ጋር አልነበርሽ you weren't with him yesterday you were not አልነበርሽም ሂንቱሬ ኢሳን ከሌሳ ሲወጅን ሂንቱሬ እነሱ ትናንት ካንተ ጋር አልነበሩ they weren't with you yesterday they were not they weren't አልነበሩም ሂንቱሬ ይሆናል ማለት ነው ኦኬ ተጨማሪ ምሳሌዎች እኔ አኒ ቦሩ አሲንቱሩ እንግዲህ ይሄ ደግሞ እንደሚያሳየን ኔጋቲቭ ስቴት ኦፍ ኤግዚስተንስ at present or in the future time ይሄ ምንድነው እኔ ሁሌ አልኖርም ነገ አልኖርም እንደዚህ አይነት ነገሮች ቱሩን ተጠቅመን ነው የምንገልጻቸው ለምሳሌ እኔ ነገ እዚህ አልኖርም ማለት ስንፈልግ አኒ ቦሩ አሲንቱሩ እንግዲህ ቱሩ ስቴይ መቆየት ማለት ነው መኖር ማለት ነው ቱሩ መቆየት ስለዚህ አኒ ቦሩ አሲንቱሩ እኔ ነገ እዚህ አልኖርም ኑቲ ኢፍታን አሲንቱሩ እኛ ከነገ ወዲያ እዚህ አንኖርም ኑቲ ኢንቱሩ እንግዲህ ፊውቸር ኦር ፕሬዘንት ታይም ላይ ቱሩ ኔጌት ሲደረግ ኔጌት የሚደረገው በሲምፕል ፕሬዘንት ቴንስ ኔጌሽን ሩል ነው ማለት ነው እንግዲህ ኔጌሽን in the simple present tense ሩሉ ምንድነው የሚለው prefix hin and take the modified simple present form of the verb with respect to each pronoun ማለት ነው ስለዚህ አኒ ቦሩ አሲንቱሩ ስንል አኒ ነንቱራ ፖዚቲቭ ስቴትመንቱ ቱራ ውስጥ አ አለ ኔጌት ስናደርገው አ ወደ ኦ ይቀየራል ማለት ነው ዛት ሞዲፋይድ ሲምፕል ፕሬዘንት ምንድነው እሱ አኒ አሲንቱሩ እኔ እዚህ አልኖርም ኑቲ አሲንቱሩ እኛ እዚህ አንኖርም ኢሲን ከነቦዳ አሲንቱርተን እናንተ ከዚህ በኋላ እዚህ አትኖሩ አሲንቱርተን ይሆናል ማለት ነው አቲ ቶርበን ኡፉ አሲንቱርቱ አንተ ወይም አንቺ በሚመጣው ሳምንት እዚህ አትኖርም አትኖሪም አሲንቱርቱ ኢሳን ኤባ ይሸፍ አሲንቱረን እነሱ ለሷ መርቃት እዚህ አይኖሩም ወደፊት ነው ኢኒ ጪዳ ኬኛፍ አሲንቱሩ እሱ ለሰርጋችን እዚህ አይኖርም ጪዳ ኬኛፍ ወደፊት ነው ጪዳ ሰርግ ነው ኬኛፍ ለኛ ማለት ነው ኬኛ የኛ አሲንቱሩ ኢሼን ቆፒቻፍ አሲንቱርቱ እሷ ለዝግጅቱ እዚህ አትኖርም ቆጲ ዝግጅት ነው ቆጲቻ ዝግጅቱ ማለት ነው ቆጲቻፍ ለዝግጅቱ ኤፍ ለነው እንግዲህ የሚያሳየው ኢሼን አሲንቱርቱ እሷ አትኖርም ይሆናል ማለት ቱሩ as helping verb እንግዲህ past continuous tense and past perfect tenses እንደ helping verb ተጠቅመንበታል ይሄ በዝርዝር ከዚህ በፊት ባየናቸው ኦዲዮ ቪዲዮዎች መመልከት ትችላላችሁ ሁለት ምሳሌዎች ግን እንውሰድና ከያንዳንዱ አንዳንድ ምሳሌ እናያለን ማለት ነው ኢሲንገራ ሆጂ ዴማ ቱርተን በሚለው ውስጥ እናንተ ወደ ስራ እየሄዳችሁ ነበር you were going to work እንግዲህ ይሄ past continuous tense ነው past continuous tense የሚለው ምንድነው take a root verb demo change the last vowel to a dema and then conjugate the verb to with respect to each pronoun in its simple past form እንግዲህ the simple past form of to with respect to ኢሲን ቱርተን ይሆናል ማለት ነው ስለዚህ ኢሲን ዴማ ቱርተን እየሄዳችሁ ነበር you were going ይሆናል ማለት ነው
አቲ ደምቴ ቱርቴ በሚለው ውስጥ ደግሞ አንተ ሄደህ ነበር አንቺ ሄደሽ ነበር you had gone ይሄ past perfect ነው past perfect ደግሞ በአፋን ኦሮሞ ምንድነው የሚለው take the simple past tense form of the main root verb with respect to each pronoun ስለዚህ ዴሙ ዴምቴ ይሆናል ማለት ነው ለአቲ and then conjugate true with respect to each pronoun in its simple past form ለአቲ ቱርቴ ይሆናል ማለት ነው ስለዚህ አቲ ዴምቴ ቱርቴ you had gone አንተ ሄደ ነበር አንቺ ሄደሽ ነበር ይሆናል ማለት ነው ትምህርታችንን በዚህ እንጨርሳለን